እውነት ነው ስሰተሽ ልቤን አሳልፌ ወይኔ አንተ ልጅ ስለኝ ነው እንዴ? ወይኔ ጉዴ ግን እንዳልመኘሽ ልቤን ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ሚሳካል ይመስለኛል። ሳይቶኛል እስኪ እናያቸዋለን። እኔ ይሄና ቲክቶክ ዋን ቻናል ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔም ደህና ነኝ። ጠፍቻለሁ አውቃለሁ። ስራ በጣም ስለበዛብኝ ነው። አሁን ግን ወደ ነበርኩበት እናንተን ለማስደሰት ተመልሻለሁ። ማለት ብዙ በኢንቦክስም በኮሜንትም እየጻፋችሁ ጠፍታል እያላችሁ ነው። ግን አዎ ትንሽ ስራ ስለነበረኝ ነው። አሁን ግን የት እንዳለው ታውቃላችሁ ብዬ አስባለሁ። አዲስ አበባ ተመልሻለሁ። የተመለስኩበት ምክንያት ደግሞ ያው ቤስት ፍሬንድ ጓደኛዬ ህያብ ትንሽ ስላማማት እሷን ትሪት ለማድረግ ነው የመጣሁት። ያው እሷን ያለችበት ሁኔታ እያያችሁ ነው። የእሷን ላይፍ ገብቼ ማውራት አልፈልግም፣ ግን የሚደብር ነገር ስላየው ትንሽ ከጎኗ ሆኜ ትንሽ ነገር የሆነ ነገር ማስተካከለው ነገር ካለ በማለት ነው የመጣሁት። ከጽጌ ጋር ትንሽ አወራና ሰርፕራይዝ አድርግናት ትላንትና ማለት ነው። ያው ስትወድቅናም ትንሽ ስለተጎዳች አሁን እሷ ቤት ነው ያደርኩት። የሆነ ነገር ለማስተካከል ነው የምሞክረው። አሁን ያው እኔ እንጃ ምን እንደምላችሁ አላውቅም። አሁን እሷ ተኝታለች። ገና ከጠዋት ተነስቼ ፍሩት ምናምን ገዝቻለሁ። ሱቅ ጠፍቶኛል ምናምን እየተንከራተትኩ ነበርና አሁን ፍሩት ምናምን ገዛቼ ትንሽ የሆነ ነገር ልስራላት ብዬ ነው ጽጌ ስለሌለች። እና እናንተ ለማስደሰት የማልሆነው ነገር የለም። ብዙ ነገር ለማድረግ እሞክራለሁ። የህያብ ፋሚሊ ደግሞ እናንተ በምትፈልጉት ቦታ በምትፈልጉት ሰዓት የምትፈልጉትን አስተያየት ስጡኝ፣ እኔም እመልሳለሁ። እናንተ የምትፈልጉትን ነገር ሁሉ ለማድረግ ዝግጁ ነኝ ማለት ነው። ያው እሷ ስለተጎዳች አሁን ደግሞ እኔ የሆነ ምግብ ነገር ምናምን ለመስራት ነው አሁን እንትን ያልኩት። ደግሞ በአማርኛ እያወራ ነው እንዳትሉኝ፣ የትግርኛ ኦዲየንስ ደግሞ ስላለኝ ትንሽ የትግርኛ በትግርኛ ላውራላችሁና همين يخم دحنا ديخم يا هنا تمليسون يا همز تفلتوا تمالي أو كومنت نامن لا رخون يرجعت عملنا من هاي فيديونا هيو دحنا يا متشسك زبير مسكن يا ولا أتريد كجبرس كسر المزاخ درس لكن كاخوية مزين يخونا تمالي أو كخديلا قد عمي حداري لنا حديرنا لنا هذا لا تلعيله يا كسر جزء لكن قالنا شيء قني أمسيو هم ينتظر ردينا نينا هذا لا أو جزان إشتي فروت من عملنا جزا زين يخمو أرسل إحنا قال نشتي سربرايز نجرب اللي نانتني لانينا إننا هم لي حقوسا لو نورو تفينينج هم الملسا أقدرني أي تراتري حسب استعيدكم لا أو كومنت هوني كقبلية يا هذي بحدا مسايخوننا مساي يخدو قرص من عمل نسرح الله والتي نغد بحدا خونا أبرا نسرح لات النيد ልቤን አሳልፌ ቅርም አላለኝም ፈብን ትንሽ እንትን ልበልና ፍሩቱ ምናምን ላምጣ ከዚህ ልቤን ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ ቅርም አላለኝም በፍቅርሽ نبغالين كل غير እንዳልመኘሽ يعني دمتون تسفارك له يا يعني بيتي وسط من نقص ترجعلك لا يسلون بتاعهم الذي انت المعرض سواء ما استسلفنا انتني أروكت بايزو جيبت نور نروت نشتاق زي نبر سواسي اللي تنو مستري تشنفي ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ ቅርም አላለኝም በፍቅርሽ
መክነፌ ግን እንዳልመኝሽ ልቤኔ ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ ግርም አላለኝም በፍቅርሽ መክነፌ ግን እንዳልመኝሽ ልቤኔ ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ይዘናት እዚህ እንምጣ ይሻላል። ለዛ ይሻላል አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ ትንሽ እንጂ በፈልኩ ቀሰቀስኩሽ። ቁርሳት ቤስ ከስካውን ምን ማጥፈብኝ? ቁርስ ምትበይ ብዬ ነው። ነይ ጽጌ የለችም። ጠዋት ነው የወጣችው። ነይ ተነሽ። ደህና ነሽ? መድኃኒት ነው አጥሽ? ተሻለ? እሺ ነይ። ወይኔ ጭራሽ ካሜራ ደቅ። ነይ ነይ ነይ። አረብሽም? ርቦሻል? ርቦና ታንቻል ፈርግኝ ቁርስ አልሰራችም እንዴ? ጠዋት ነው የወጣችው ስራ ነበራትና በጠዋት ነው የወጣችው። እሺ ካሜራ ደቀና ምንድነው? እንደዛ እኮ ነው። ምን ላድርግ? የኔ ወሬስም ማወቅ አለባቸው ግዴታ። ጽጌ ስትሄድ እኮ እየሰማሁ ነበር። ላላ እንዳትከሰክሽ። ቁርስ አልሰራችም እንዴ? ችግር የለውም ቁርስ ይኖራል። ቁርስ ይኖራል። ተሽሎሻል? ተነሳሽ በቃ ይሰራለሁ። አረ ችግር የለውም። ትንሽ ተጣጣቢና ችግር የለውም። ነይ ያለውን ትበያለሽ። እሺ ቀስ ብለው እንዳትይ። ገና እኮ ነው ሰዓት፣ ገና 5 ሰዓት ምናምን ነው። ነይ ታጠቢ። ታጠባለሁ። ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ወጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ብርሃን ተችለውን ሰርቻለሁ። ባይዘው እንትን እንዳትይ እንደው እሺ ፍራምናገን እንዳምና አንቻለሽና ሱቅ ያለው ሱቅ ጠፍቶብኝ ባይዘው እንደ ደመና ለግስቴ የቤት ግርማ የነጋት ጮራ አምሮብኝ ታየው እንዳታሰድብኝ። ትናንት እየሞገሱኝ ነበር ደግሞ። እሺ በጣም ወዲህ ምንም አያደርገኝ። ምን እሺ ምን ላምጣልሽ? ብዙ ጠጪ መጀመሪያ። አይ ችግር የለውም እበላለሁ። እሺ እሺ በቃ በእጅ እበላለሁ። አንተ ልጅ እጃለኝ እኮ አታስረሳኝ። ምንድን ነው ይሄ ልጅ እንትና በዛ። እሺ ተልኩበት ግን ይወላ ጎበዝ ነው እንዴ? ሲሰራ ያዩት እነሱ ናቸው እንዴ? እኔ መቼስ እንደዚህ ሰርች አላውቅም። ማዘር ብታዩ ደነግጣለች እኮ። የምርህን ነው? የምርህን ተስከስሎና አሪፍ ነው አሪፍ ነው። ከዛ ሙያ የጠየቀበት አይመስልም። የተዘጋጀውን ፍሩት እኮ ነው እንትን ያልከው ማለት አይደለም። መቁረጥ ሙያ ሆነ እንዴ? ንቀት ነው እንደዚህ ሰርቼ መቁረጥ ሙያ ነው እንዴ ጋይስ? አረ በማረም ነው ባይሆን ሌላ ነገር ነው። ሰርቶ ይሞከር ወይስ? አረ አልችልም። ታይ ወይ አንቺ ስለምትለኝ ሙያ እንዳለኝ የታወቀ ነው። ቆይ ግን ሞክረዋለሁ። ችግር የለውም። በቃ አይጣፍጥም። ያረጋይ ሲል ልጅ ምን እየሆነ ነው? የሆነ አንድ ነገር በሉልኝ። ምን እየሆነ ነው? ፍሩቶቹን አይጣፍጥም እያለ እኮ ነው። የሆነ አይ አልበሰለም ወይ ለማለት እኮ ነው። አይ በስሏል። መብሰልማ በስሏል፣ ግን አይጣፍጥም ወይ ምናምን ስትል
ልክ ሽንኩርት ከትፎ ምናምን አቁላልቶ የሰራ ነው የሚመስለው። ከዛ በላይ ነው ባይዘው ቻሌንጅ ያደረገኝ ነገር። እንዴት ሽንኩርት ጠፋብኝ እንደዚህ ስፈልግ ምናምን ትለምዳለህ። አሁን ጽጌ ትምጣና ቤቱን በደንብ ታስለምዳለች እንጂ ደውዬ ልጠይቃት አስቤ ነበርኩ። ያው ነው እንቀሰቅሰኝ ማለት ስትወጣ እኮ ሰምቻታለሁ። አይ ትንሽ ትንኝ የሚል በቃ ጅስት ተጫ ቆይስተሽ ምርታን መሰለሽ እየተጎዳ አደረከው እኮ የሆነ አክሲደንት ምናምን የደረሰብኝ። በቃ ነው ሬዲ ከሆስፒታል ወጥቻለሁ። በላንቺ እንደሆነ በደንብ ሰው ይዘሻል። እየወሰድኩ ነው። ብዙ የማስታወስ ችሎታ የለኝም ማለት ለመናገር መድኃኒት ሲታዘዝልኝ ማለት ነው። እና ይሄ ይገርማችኋል ትላንትና ቀን ላይ መድኃኒት እያስታወሱ ለሁለት በዚህ በኩል አጣደፉኝ ማለት ነው። በዚህ በኩል ወንድም ወይስ ምን ይሁንልህ? ደስ ያለሽ ምን ይሁንልህ ጋይስ? ወንድም እናድርገው ወይስ ጓደኛ? ብቻ በሁለት በኩል አጣድፎኛል። የሆነ ነገር በሉልኝ፣ ቢያንስ እረፍት ይስጡኝ እንጂ ጊዜ ይስጡኝ። ግን ነቃ ብያለሁ አይደል? ነቃ ብያለሁ። እውነት ነው። አሪፍ እኮ ይኮናል እኮ በጣም ጎቢዝ ከዚህ በጣም እውነት። አንዳንድ ሰው ካለ በዚህ ትግርኛ ትሰማለች ታውቃላችሁ? እሰማለሁ። ምንም እያደናበረኝም ቢሆን እየሰማሁት ነው። የኔ ትግርኛ ያደናብራል? አያደናብርም። የመቀሌ ልጅ ነው ባይዘው። በዚሁ አጋጣሚ ነግራቸዋል ወይስ ልንገራቸው? ያቁኛል ምን የመቀሌ ልጅ መሆኔ? አይ በደንብ ነው። እሺ ንገሪያቸው። የመቀሌ ልጅ ነው። በቃ ዝም ብሎ እኔ ማናደድም ማስደሰትም የሚወድ ሰው ነው። በአጠቃላይ ዝም ብሎ ያቃጥለኛል። እኔ ማቃጠል አልችልም። አዎ አንዳንድ ጊዜ አሁንማ ልክ እዚህ ቪዲዮ ላይ ምን እንደሚያደርግ ልንገራችሁ። አሁን እናንተ ውስጥ ቪዲዮ ላይ የሚወራና የማይወራ ላይ ራስ ኮነ ብቻ ግን የመቀሌ ልጅ ነው። በዚሁ አጋጣሚ ወቁት ሄኖክ ይባላል። ሄኖክ ሙሉ ስሙ ሄን ይበሉት። አሁን እኔ ህያው አትሉኝማ፣ ህዩ ነው የምትሉት። እሱንም ሄን ይበሉት። በዚህ ሄኖክ ሚሊዮን ሰው በጣም ነው የሚያናድኝ ታውቂያለሽ። እና ስምን ታለቀይረው ነው ሄን ያልከው? አልቀይርም። ለምንድን ነው የምቀይረው? ብቻ ግን ለማለት ህያብ ይልልሻል እኮ በኋላ እንደዛ ከሆነ አረ ህያብ ይጨንቃል። እሱ ለትምህርት ቤት ብቻ ይሆንልኝ ለኖርማል ሰው እንዳይሆን። ለማንኛውም ግን የሆነ ነገር ባያቸው እስቲ ለኔ ኦዲየንስ ላንተ ምናልባት እናንተ ጋር ሲመጣ ላያቃጥላችሁ ይችላል፣ ሊያስደስታችሁ ይችላል። እኔ ጋር ግን እንዴት እንደሚያቃጥለኝ የማውቀው እኔ ነኝ። እና ከዚህ በኋላ እወቁት። እኔና ሄኔ ምናልባት ደስ በሚሉ ቪዲዮዎች እንመጣላችኋለን። እና ከዚህ በኋላ ልመዱ። እኔና ከዚህ በኋላ ህያብ እዚህ ቤት አጠፋ ማለት ነው። እውነት ነው እንዴ? በተደጋጋሚ ነው የምመጣው። እኔ ቤት እሱ ቤት፣ እኔ ቤት እሱ ቤት ስትሉ ነው የምትውሉት የምታድሩት። እና ከዚህ በኋላ እኔና ሄኔን አንድ ላይ ማየታችሁ ተደጋጋሚ ሆኖ ልትለምዱት ትችላላችሁና ምክንያቱም እያደረገ ያለውም ነገር ልክ እንደዛ ይመስላል። እንደምታዩት ነው። በጠዋት ፍሩቶች ምናምን ስቆተክ ነው። ግን አዎ እዚህ ፈልግ ያጣውና ወደ ላይ ወጣ። አያችሁታ? ኮብል ላይ ነው ያገኘው። አያችሁት? ከኔ ጋር በተደጋጋሚ ለመምጣት እያደረገ ያለውን እንትን እያያችሁት። አንቺ ትሪት ለማድረግ ነው የመጣው እኮ እዚህ ሌላ ስራ የለኝ። ፍሩቶች ነው እንጂ የጣፈጡት የሱ አሰራር አይደለምና በዚህ አጋጣሚ ሙያ የሌለው ወንድ ባል ፈልጋለሁ የምትይ በውስጥ አውሪ እደርልሻለሁ። እደርላችኋለሁ። ከልቡ አይደለም አትስማቷት። ከልብ ነው። አንተ ደግሞ እስኪ መጀመሪያ እነሱ ያዳምጡኝ። እሺ። እና ግን ለማንኛውም ንገሩኝና እደርላችኋለሁ። ግን ይሄን የምር እውነት ለመናገር ማሰብ ይበቃል። እሱ ነው ዋናው፣ እሱ ነው ይበቃል። በዚህ አጋጣሚ ባይዘው ማዘር ያው እኔ ስታይ እኔ ጋር ሳይሰራ እስቲ በትግርኛ ላወራላት ለሷ ማለት እሺ። ይቅርታ ማዘረይ ማሬ ያው ገዛ ምንም ነገር ሰሪዕ ይፈልጢ እስኺ የምዚኣ ተጽርፍን ለክተተለማምድ ነር ሓሪፍ ነሩ። አራው እዚ ተለማምዶ ነው የሚመጣው ማዘርይ የሚመጣው። አሁን እኮ ነው መመለስ። አይ ይመላለሳል። ምንም ቢሆን እናቱ ናትና መመላለስ አይቀርም። ስለዚህ በደንብ እንደውም አስለምጄ ልክልሻለሁ። በዚህ በኩል ጽጌ፣ በዚህ በኩል እኔ እያደረኩ እንፈራረቅበታለን። እንደዚህ መቆራረጥ ብቻማ አይደለም የምትለምደው። እና ሌላ ምን ልልመድ? ሽንኩርት መላጥ መክተፍ ምናምን ነው ማስለምደው። ወይስ እሱን ነገር ባለምደሽ አይወራም እንዴ? እንደዚህ ምን ችግር አለው? ግን ወንድ ልጅ
ቢሰራ ኖርማል ነው አይደል? አረ ኖርማል አይደለም ተይ። ኖርማል ነው። እሺ እንደዛ እንትን እንድትል አሁን የታመመ ሰው አንጨቃጨቅም። በቃ አሁንማ ተሽሎኛል እኮ ከነገ ጀምሮ ውጭ ምናምን እየወጣሁ እያበርኩ ነው እመጣላችሁና እንደዚህ እያልኩ ነው የምመጣው። ለማንኛውም እንዳታስቡ ማሰብ ይበቃል ብያለሁና ሐሳቢ ገና ከመምጣቴ ነው የሚጀምረው። በቃ እሱ ጋር ልቀው እኮ በቃ ዋናው አንቺ ለማከባከብ አይደለ የመጣው? አዲስ አበባ ናፍቆ ነው የመጣው ማለት። ኧረ ተይ እንደዚህ ብዬ ሞራል ለምን ሁለታ ቢሳቱኝ ተይ እንደዛ ተይ። ኧረ ተው እንደዛ ተይ። ሱልጣን ጠጣሽ ትገይዱ እንቺ ያዡና ይላም ቤቱን ለምጃለሁ እኮ ምን እንዳይጠፋብኝ ለምጃለሁ አላለም። የሴት ቤት ባይዘው አይለመድም። እኔ ዝም ብዬ ቀጥታይ ብልጭ ቤት እንደማግኝ አንተ ስትዞር ነው እንዴ የምትውለው? አልገባኝም። ውሃ ምናምን ተከፍቶ እንደ ቤት ታይቶላችኋል። ከባድ ነው ይሄማ። እሺ እንትን ምናምን መሳቢያ ውስጥስ ምናምን አወቅ? አው እዚህ ሽኳር ማንከናም እዚህ ጋር ይገባል። ደግሞ ከተቻለ በእኔ ቤት እኮ ማለት ነው ጋይስ፣ በእኔ ቤት ምን እንዳሰብኩላችሁ ልንገራችሁ። የሴት ቤት ነው አይታወቅም ብዬ ነው። ምክንያቱም ሴት ልጅ እቃዋ ዝም ብሎ በየቦታው አይዝረከረክም ታውቃላችሁና ለዛም ጭምር ነው በየቦታው ያገኘውን ብዬ ነበር በእኔ ቤት ያሰብኩት። ወንድ ልጅም ስለሆነ ፀጉሪ ዛሬ ሰራልሽ ወይ? ፀጉሪ እንጃ ያው ከነገ በኋላ ወጣ ማለት ስለማይቀር ክላስ ነው እንዴውና ምንድነው ፀሐይ አለ በዚህ ቀራራ ፀሐይ ከሰዓት ይባላል እኮ ልታሲዞ ነው። አረ እናንተ ሰዎች የፀጉር ሙያም አለው ልንገራችሁ። ወይኔ ፀጉሬን ነቀለኝ ቀስበል ያጫጭሩ ነው እኮ ወደዚህ ያልገባል። አው ከራሴ ከማናደድ የተነሳ እኮ እንደዚህ ሆነ። ይሄው ወይኔ እኔ ሄልቲ ፀጉሬ ቢሰራኝ ነው ማለት ነው። ማድረግ እየሞከርኩ ነው ባይዘው ለመልመድና ምን ነገር ነቀለኝ ካልቻልኩበት ምንም ማድረግ አልችልም። ባይዘው ድረስልኝ ወገን። ይሄ ልጅ ፀጉር እንዳይሰራ አንተ ለምትውል ይብላኝ ልጅ አሁን ኑሮክ ማለት ነው። የልጅን ፀጉር አስተካክል ለምደዋለሁ። ቀስ እያልኩ እየለመድኩ አይደለ እና ነቀልከኝ እኮ ታዲያ ፀጉሬን ቀስ እያልኩ ለምደዋለሁ። አልወደድሽም? ምንም አልወደድኩትም አይደለም። እንደዚህ ሆነ ምን ችግር አለ እኮ። ወይኔ አንተ ልጅ ድል ተሰለኝ ነው እንዴ? ቆይ ወይኔ ጉድ ገና ለገና ፀጉር ቤት ትሄዳለች ብለህ ነው? እንደዚህ ይሻላል በቃ አምሮ ግን እንደዚህ ሙኜ አወቃለሁ። እንደዚህ ሙኜ አምራለሁ። እንደዚህ ፀጉሬ ራሱ ወደ ላይ ራሱ ቢቆም እንደማምር አውቃለሁ። አይያብ እነሱ ራሱ ምስክራሉ። ተንጨባረሬም አምራለሁ አይደል? ግን ደግሞ ይቀጣል ደግሞ እንዳታሰድም እንዳይሰርጉኝ ደግሞ እንደገና እንዳይሰርጉኝ ወደ ነበርኩ እንዳትሰደብ ነው አይደል? ሌላ እንትን ወይ ግዢና ላስተካክልሽ ይችላል። ምን እንደው ይባል ፀጉር ማስያዣ እንዳትፈታው። ወይኔ ይሄ ልጅ ኧረ ነቀለኝ። ራሴ እንትን ብል ይሻለኛል እኮ በቃ ተያትንኪው እሺ ይሄው እኔ አላበላሽም። ጋይስ አትበል በቃ አስተካክለው ፋሚሊ በላችሁ ማን ልበላችሁ። በቃ ለፀጉርም አይሆንም ለፍሩትም አይሆንም። በቃ ለማንኛውም ማልችለው ነገር ካለ ያልቻልኩበት ነገር ካለ ኮሜንት ላይ ያሳውቁኝ። ማስተካከለው ነገር ካለ አስተካክለዋለሁ። በቻልኩበት አቅም እሷን ለማስደሰት እሷን አሪፍ ሙድ ላይ ለማስደሰት ይሳካል ይመስለኛል። ወይ ይሳካልኛል? እስኪ እናያቸዋለን። እኔ እንዳልተሳካልኝ ነግሬሃለሁ። ተይ እተዋለሁ። ባይዚ ሁሉም ነገር እነሱ ደግሞ የቀረውን ነገር ይነግሩሃል ማለት እነሱ ደግሞ የቀረውን ያወራሉ አይደል? እንደዛ ይሻላል። እኔ ያበላሸውን ነገር ነግሬዋለሁ። እናንተ ደግሞ የጎደለውን ነገር ንገሩት። ልኩን ንገሩልኝ። እሺ ለማንኛውም ቻውያቸውና እንወዳችኋለን። ባሪክ ቪዲዮ እንመለሳለን ከአሁን በኋላ እናንተ አንተፋው በየቀኑ እንደውም ከቻልን በቀን 2 እንመጣላችኋለን። ግን ደግሞ መጀመሪያ ለእናንተ በቀን 2 እንድንመጣ የምትፈልጉ ከሆነ የኔ አካውንት አይ ቲንክ ወደ 4000 አካባቢ ነውና በዚህ ቪዲዮ 10 ኬክ ገብቶ ማየት ፈልጋለሁኝ። እንደዛ ነው ምጋብዝሽ 10 ኬክ 10 ነው ለነሱ ነው እንጂ ምጋብዛቸው ለነሱ ጋብዛቸዋለሁ። ምን ይሆንላችሁ እንደውም በዛው ከገባ በኋላ ነው። እሺ ግን እኔ ቃሌን ማከብረው እናንተም ቃላችሁን አክብሩ። ለማንኛውም በዚህ ቪዲዮ 10,000 ይጠብቃለሁኝ። ሁላችሁም ተቀላቀሉን። እንወዳችኋለን። እኔ በጣም ነው የምወዳችሁ።